السلام عليكم ورحمة الله وبركاته. ود የሜላ ኢስላሚክ ናሬሽን ተከታይ እንደምን አላችሁ? በዛሬው ታሪካችን በ3000 ሙጃሂዶች ብቻ 60000 የስፔን ወታደሮችን ድል ስለነሳው ጀግና እናወሳለን። አሚር ሙሐመድ ኢብኑ አብዱልከሪም አልኸጣቢ። የአሚር ሙሐመድ ኢብኑ አብዱልከሪም አልኸጣቢ ታሪክ ሲነሳ 19ኛው ክፍለ ዘመንና በ20ኛው ክፍለ ዘመን መባቻ ላይ በቀኝ ገዢዎች ላይ የተነሳውን እልህ አስጨራሽ ትግል ብቻ ሳይሆን የዓለምን የጦርነት ስልት የቀየረና ለዓለም አቀፉ ነፃነት ንቅናቄ መሪዎች መነሳሻ የሆነን ጀግናም ጭምር ያስታውሳል። እኔ ከአንተ ለመማር በማሰብ ብቻ ወደ ካይሮ መጥቻለሁ ይላል የነፃነት ታጋይ ቼ ጉቬራ 1965። አሜሪካዊው ጋዜጠኛ ቫንሰን ሾን የፊት ግንባር ቦይ ውስጥ አሚር ሙሐመድ አብዱልከሪምን አገኘሁት። የስፔንና የፈረንሳይ አውሮፕላኖች ከፍተኛ የቦምብ ድብደባ በሚያደርጉበት ጊዜ እሱ ግን በፈገግታ ዘና ያለና ግሩም ሆኖ አገኘሁት። ጠመንጃ አውሮፕላኖችን እየመታ ነበር። በዚህ ልዩ የሰው ልጅ ክስተት ተገረመ ይላል ጋዜጠኛው። አሚሩ የተወለዱት በ1883 እንደ አውሮፓውያን አቆጣጠር በሰሜን ሞሮኮ ሪፍ ክልል አጋዲር ከተማ ውስጥ ሲሆን አባታቸው ሼኽ አብዱልከሪም አልኸጣቢ በአማዚግ በርበር ጎሳ መሪነት ይታወቃል። እኒህም አባት ልጃቸውን በእስላማዊ ተርቢያ አሳድገዋል። ገና በህፃንነት እድሜያቸው ቁርአንን ማሳፈዝና አረበኛ ራሳቸው አስተምሯቸዋል። ከዛም በኋላ አሚሩ የአባታቸውን ፈለግ በመከተል በወጣትነታቸው እዚያው በፋስ ከተማ ወደሚገኘው ታዋቂው አልቀራዊ ዩኒቨርሲቲ ተልከው የሃይማኖት ትምህርታቸውን አጠናቀዋል። በትምህርት ብቃታቸው ሳቢያ ወጣት እያሉ በሞሮኮ መሊሊያ ከተማ የዳኞች ሁሉ ዋና ዳኛ የመሆን ክብርን አግኝተዋል። በዚህ ጊዜ የአውሮፓ ሀያላን ሀገራት በሞሮኮ ላይ አይናቸውን ጥለው ነበር። እንደ አውሮፓውያን አቆጣጠር በ1906 በተካሄደው አልጀዚራስ ጉባኤ አሜሪካን ጨምሮ 12 የአውሮፓ ሀገራቶች ሞሮኮን በፈረንሳይና ስፔን መካከል በመከፋፈል የእስልምናን መነቃቃት ለመክታት ወሰኑ። አሚሩና አባታቸው ይህ የቀኝ ግዛት ሴራን መቃወም ጀመሩ። ከዛም አልፈው የተለያዩ በደም የሚፈላለጉ ጎሳዎችን ወደ ኢስላም ባንዲራ ውስጥ ማስገባት እናም ከዘመኑ የኡስማንያ ኸሊፋ ጋር ደብዳቤ መላላክን ጀመሩ። በዚህም ሳቢያ ስፔናውያን አባታቸውን ገደሉ። ከዛም ሙሐመድን በሪፍ ተራራ ላይ ወዳለ እስር ቤት ወሰዷቸው። አሚሩ ግን ለቀኝ ገዢዎች በቀላሉ የሚገዙ አልነበሩ። ከተልባ ጨርቅ ገመድ ሰርተው በጀግንነት ከእስር ቤት ለማምለጥ ሲሞክሩ ገመዱ አጥቆ ሳለ ከገደል ላይ ወድቀው እግራቸው ተሰበረ። እንደገናም ተያዙ። ይህ እስር ግን የመጨረሻው አልነበረ። ከእስር ከተፈቱ በኋላ 3000 ሙጃሂዶችን ብቻ በመሰብሰብ ዘመናዊ የጦርነት ታሪክን ቀየሩ። የሽምቅ ውጊያው አባት ትልቅና ዘመናዊ መሳሪያ የታጠቀ ጠላትን ለመመከትና ድንገተኛ ጥቃት አድርሶ የተራራማውን መሬት በአግባቡ መጠቀምን መሰረት ያደረገ የሽምቅ ውጊያ ስልትን ፈጠሩ። ይህ ስልት በዓለም ዙሪያ በቼ ጉቬራና የቪየትናም መሪው ሆቺሚን የመሰሉ የነፃነት ታጋይ ጀነራሎች ከሳቸው ብዙ ስልቶችን እንደቀሰሙ ተናግረዋል። ከዚህም ውስጥ አሜሪካና ቪየትናም ጦርነት ላይ ባሉበት ሰዓት የመሬት ውስጥ ቦይ በመወርወር እስከ ጠላት ማረፊያ ድረስ በመሄድ በድንገት የማጥቃት ስትራቴጂን የቪየትናሙ ጀነራል ሆቺሚን ከአሚሩ እንደወሰዱት ገልጸው የአሚሩ ጀብድ ከፍተኛ ደረጃ ላይ የደረሰው በአንዋል ታላቅ ጦርነት እንደ አውሮፓውያን አቆጣጠር በ1921 ነበር። በአንድ በኩል 60000 የስፔን ወታደሮች በታንኮችና አውሮፕላኖች የታገዙ ሆነው በሌላ በኩል ደግሞ 3000 የሪፍ ሙጃሂዶች ከአሚሩ መሪነት ጋር ተሰልፈዋል። ታሪኩ ሲነገር ግን እንደተጠበቀው አልሆነም። 3000 ወታደሮች አስደናቂ ድል በማድረግ 18000 የስፔን ወታደሮችን ገደሉ። በ10000 የሚቆጠሩትን ማረኩ። ከ600 የማይበልጡ ወታደሮች ብቻ ወደ ስፔን ሸሽተው ለንጉሳቸው የደረሰባቸውን ጥፋት ነገሩ። ከዚህ ድል በኋላ አሚሩ የሪፍ ኢስላማዊ ኢሚሬትስ መሰረቱና ለ5 ዓመታት ሲያስተዳደሩ ህዝቡንም ትክክለኛውን እስልምና በማስተማር የኋላ ቀር አስተሳሰብንና ቢድዓዎችን አስወግደው እንዲሁም የጎሳ ግጭቶችን አስተካክለዋል።
ከዛም ባሻገር መሐይምነትን ለመዋጋት በየሀገሩ ብዙ መድረሳዎችን ገንብተዋል። መሐይምነትንም ዓለምን ባስደነቀ ፍጥነት ከሀገራቸው አጥፍተዋል። የአውሮፓ ኃያሎች በሪፍ መነሳሳት ደንግጠው በፈረንሳይና በስፔን የሚመራ ግማሽ ሚሊዮን የሚሆን ጦር አሰባሰቡ። የሽምቅ ውጊያን መቋቋም ሲሳናቸው የተባበሩት ኃይሎች የገንዘብ ጉቦ በመስጠት የአንዳንድ ቢድዓ መሪዎችን ቀልብ ገዝተው ከኸጢብ ጋር መዋጋት የሚከለክል ፈትዋ እንዲሰጡ አደረጉ። በዚህም ሳቢያ ከአሚሩ ጋር 200 ሰዎች ብቻ ቀሩ። አዎ ጀግና ሙጃሂዶች 200 ብቻ። ከዚህም በላይ የፈረንሳይና ስፔን አውሮፕላኖች በዓለም ጦርነት ታሪክ ውስጥ ለመጀመሪያ ጊዜ ኬሚካላዊ የጦር መሳሪያዎችንና መርዛማ ጋዞችን በንጹሃን ሲቪሎች ላይ ተጠቀሙ። ግን አሚሩን ማሸነፍ አቃታቸው። እንዴትስ ይቻላቸዋል? በመጨረሻም ወደ ተለመደው ስልታቸው ተመለሱ። መስቀላውያን ሰላምን በመጠየቅና የደህንነት ዋስትናን በመስጠት በውሸት ስምምነት በሚል ከተገናኙ በኋላ አሚሩን አፍነው አሰሯቸው። አሚሩ በህንድ ደሴት ላይ በሚገኘው ወደ ሬኒዮን ደሴት ተወስደው 20 ተከታታይ ዓመታትን በስራ አሳለፉ። እንደ አውሮፓውያን አቆጣጠር በ1947 ወደ ፈረንሳይ ሲጓዙ የአረብ ሊግ ዋና ጸሐፊ አብዱራህማን አዛም ፓሻ ከተቀበሉት ሚስጥራዊ ቴሌግራም ከየመናዊ ወንድሞቻቸው በኋላ የግብፁ ንጉሥ ፋሩቅ መርከቧ በሱዌዝ ካናል እንድትጠለፍ አዘዙ። ከመርከቢቱም አንድ ግርማ ሞገስ የተሰጣቸው ነጭ ፂምና የስር ምልክት በታዩባቸው እግሮቻቸውና እጆቻቸው ወደ ካይሮ ቤተ መንግሥት ቀረቡ። ንጉሥ ፋሩቅ ስለ ማንነታቸው ሲጠይቋቸው በታላቅ ክብር እኔ አሚር ሙሐመድ አብዱልከሪም አልኸጣቢ ነኝ በማለት መለሱ። አሚሮቹ በቀሪዎቹ 16 ዓመታቸው ካይሮ ውስጥ ኖረዋል። ግብፅ ለሳቸው የነጻነት ማዕከል ሆናለች። ከዚህም በመነሳት የአረብ ኤሚሬት ነጻነት ኮሚቴ መስርተው ለሰሜን አፍሪካ ነጻነት ንቅናቄዎች ዋና የፖለቲካና የሞራል ድጋፍ ሰጪ ሆነው አገልግለዋል። አሚር ሙሐመድ አብዱልከሪም አልኸጣቢ የካቲት 6 ቀን 1963 እንደ አውሮፓውያን አቆጣጠር ለ20 ዓመታት ያህል በፈረንሳይ ቅኝ ገዢ ኃይሎች በስደት ላይ ከቆዩ እና በግብፅ የፖለቲካ ጥገኝነት ከወሰዱ በኋላ በህመም አረፉ። የእርጅናና በስደት ወቅት ያሳለፉት አስቸጋሪ ህይወት ምክንያት በጤና መታወክ እንደሞቱ ይታመናል። በካይሮ ግብፅ አረፉና በክብር ተቀበሩ። ታሪካቸው እስከ ዛሬ ድረስ የጀግንነት፣ የራስን ድል በራስ የመወሰንና የዓለም የጦርነት ስልቶችን የመለወጥ ተምሳሌት ሆኖ ቆይቷል። ይህ ሜይላ ኢስላሚክ ናሬሽን። ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይዘንጉ። በሌላ ታሪክ እስክንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።